السلام عليكم ورحمة الله وبركاته. ودي ተከታታዮቻችን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነን። ይኸው ዛሬ ማለት ነው የምትሰሩትን ስራ ሳይሆን ብላችኋል። ምን ስራ የለንም በነገራችን ላይ ያው ልብስ ሴቱንም ሽኩር ይበዛብኛል እያለ በቀን በቀን የሚያጥበው ትናንት የለበስነውን ለምሳሌ ሻወር ወስደን እዛው ነው የሚያጥበው። ለዛ የለንም እና አሁን የሚጣጋር ይኸው የተጫጫኸ እያጠበ ነው። የሚጣም የራሱን እያጠበች ነው እና አሰላሙ አለይኩም በላቸው ሽኩር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በልቶ ቶሎ በል ፀሐይ እየወጣብህ ነው። ጠቢ ማሚ ይስሩቲ ልብስ እያጠብሽ ነው? ሰላም አለይኩም በይ። እንዴት ናችሁ? የኔ ማር እንደዛ ነውና የዛኔ እኮ ብዙ ሰው አላየሁም ያጠብከው ነው። ቆይ ሸር አድርገዋለሁ ልብስ እያጠብኩ ወላሂ ሸር አድርገዋለሁ እንደ አዲስ የበፊቱን ቪዲዮ ሸር አድርጌ ያሳያችኋለሁ። እና እንደዛ ነው ይኸውላችሁ እያጠበ ነው ማለቅለቂያ ውሃ አቅርቧል ምናምን ይኸው እና ሳይበዛ ጥሩ ነው አይደለ? ሳይበዛ መሆኑ እና ልብስ አጠባታ የሚያስጠላ ስራ ነው። ግን ሳይበዛ በጣም ማለት ነው። አምስት ወራችን ግጥር ብለን ልብስ እናጥብ። ኧረ ውሸት ነው። 3 ወር ሰው አግዙሃል። 3 ወር አግዛለሁ ሰራተኛ ያው 5 ወር በሄድ ነው ሁሉንም። እሺ ይሁን እና ይሄን ይመስላል። እንዴት ናችሁ? ሰላም ናችሁ? ትናንት ላይ የሰራችሁ ቪዲዮ አለ፣ የሰራነው ቪዲዮ አለ። አዎ ይታይ። አዎ እይታችሁ እየቀነሰ ነው የሚሄደው እና አይዩል በኮሜንት ምክንያት ነው። የሆነ ኮሜንት ስናነብ ማታ ላይ 12 ሰዓት እና 1 ሰዓት ስለቁታለ ነበር። አዎ እና በዛ ፊት ለቀን ነበር ያን ነገር ማለት ነው። ወቅቱ ነክ ነው። እኔ ፊትም ጀምሮ ትንሽ የሚታይልኝ 6 ሰዓት አካባቢ ቀን የተወሰነ ኮሜንት ስናነብ እስኪ የቤተሰቦቻችንን ሀሳብ እስኪ አንዳንድ ጊዜ አይዲያ መቀበል ጥሩ ነው ብለን ለቀን ነበር። ያው እንድታዩት ዛሬ አብራችሁ እንድታዩት ከዚህ ጋር ሞቅ ሞቅ አድርጉት። ሞቅ ሞቅ አድርጉት። ያጠብን አሁን ደግሞ ወደ ጉልቷ ምናምን ስንሄድ ደግሞ እንገባለን። ዛሬ በልብስ አጠባ ነው እና ባብሼር ሰው ቶሎ በል እስኪ ፀሐዩ እንዳይመታ። ማሚ እዛ ሁኚ ምን እያደረግሽ ነው? እሺ ምንድን ነው እስኪ አማርኛ ወሬው ምንድን ነው? እስኪ ምንድን ነው የምትይው? ማማ ምንድን ነው የምትይው? አይዋ ቀለበቱን አውጣው ነጭ እንዳይሆንብህ። እኔ ልብስ ሳጥብ አወጣለሁ በፊት ስለብስ ሳለ። ዛሬማ ልክ አይሆነኝም፣ ሁሉም ይሾልካል። ዋናው ደህንነት ነው። አይዋ ማሚ እኮ ማማ ያ ሰውዬ ምን አለ ግቢ አለ እና እንደዛ ነው። አበረታቱን ሰብስክራይብ አድርጉን፣ ችላ አትበሉ። ፈዘዝ የሚለው መጀመሪያ አካባቢ ሞቅ ብሎ ነበር። የጎረቤት እንዳይለኛው ተባበር ኮሜንታችሁ ሲያምር የእናንተ ኮሜንት ወላሂ ዱአ ያደርጋለሁ። አሚን። በዛ አጋጣሚ ማለት ነው እያንዳንዱ ደግሞ እንደዚሁ እኛ የሚያሳድገውን ነገር አብራችሁ እየጨመራችሁ አይዲያው ዋናው ነገር ደግሞ እኔ እንዲሻይ ዱአ ያርጉልኝ። ምን መጣበት ምክንያቱ አሁን ዋናው እኔ ያላንቺ ነው። ይሄ መበረታታቱ ድንገርሽ ነው የሚያስበው ታውቂያለሽ። እኔ እንዳለው ማለት ነው አንቺ ትልቅ ፓወር አለው ለአንቺ ለህይወትሽ ማለት ነው። ለሞራልሽ እና ሞራል ለጭንቀቱ ሰው ሞራል ከሌለው እኮ ከባድ ነው። ለጭንቀቴ መነቃቂያ ይሆናል። እኔ ዩቲዩብ ይሰራለሁ ብዬ አስቤያለሁ። ሲሰሩም ያው
ብቻ አለ ስራ እንደዚህ ነው እና ለአንቺ ሞራል ነው። እነሱ ደግሞ አሉ ልጅ ያሳድጉናል ኢንሻአላህ። ትልቅ ዋናው ነገር ውጤት ሰላም ያለው ዋናኛ ደግሞ ከዛ በኋላ እንደዚህ ብለን ከዚህ ማውራት እናቆምና ስለ ጥሩ ነገር ማውራት እንጀምራለን ኢንሻአላህ። ካደግን በኋላ አሁን እኮ ስራዎች አሉ ወላሂ ሰቢል ለአላህ ከአላህ ጋር ሆነን ማለት ነው። ስንት ይረዱ ሰዎች ስንት የሚጠየቁ ሰዎች እናስተዋውቃቸዋለን። ከዛ በኋላ እናንተ ደግሞ ልትጠቀሙበት እኛም ባይራም ማለት ነው። እኛም አብረን ከጎናችሁ ከአላህ ጋር እና የልብስ አጠባ ይሄን ይመስላል። እችላለሁ አልችልም ኮሜንት ላይ ጎበዝ ነህ። ስለ ወንድ እኮ ልብስ አጥብ በነገራችን ላይ ማለት ነው ልብስ አጣቢ አናጣም ነበር፣ ግን ምንድነው ሌላ ስራ ስላላቸው በምንፈልግ ቀን አይመጡም። ለዛ ብለን ነው የተው ነው እንጂ መጀመሪያ ጀመረ። ሽኩር ደግሞ እሱም እንትን ማለቱ አይቀርም። አሁን እሱን እንትን ትልና ሽኩር እንደገና ሳሙና ይመታል አይደለ ነው በቃ ሳሙና ሳሙና ይመታል እሺ በቃ ሽሮ አለን። ይሄው እንግዲህ ዛሬ የእሱ ልብስ ተራ ነው፣ የኛ ልብስ ትናንት አጥቧል። ላይክ ሼር አድርጉልን። ምን ይባላል ዋናው ምን ይባላል? ዋናው ሰብስክራይብ ብትለው በደምብ ጫን ይባላል። ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በልስቲ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። የደወል ምልክቷን ተጫኑ። አዲስ ቪዲዮ ስንለቅ ወዲያው ይደርስላችኋል። በቃ ቶሎ በል እንግዲህ ላግዝ። እሱን እንትን በልና ውሃ ጨምርና ደግሞ ሳሙና ሌላ አድርግበት እሱ እንዲፋን። አብሽር ጎበዝ። እያጠበች ነው ወንበር ላይ ቁጭ ብላ ይስራ። ተስ አልሽው ባባን ምን አልሽው? ተስ አልሽው? ስትበይ ተስ በይሽቲ ተስ ዴዲ ተስ ዴዲ ተስ አይዋ ጎበዝ። ተይው ያንቺን ጠቢ ባባ ይቀመጥ። የባባን ተይው ያንቺን ጠቢ ማማ ያንቺ የስራ ቆሽሿል። የስራ ልብስ እኔ ራሴ አጥባለሁ እንዴ አለች። ኧረ በእናትሽ ተይ ኢየሱስዬ ተዋት በቃ እንግዲህ ሸክላ ተይ እንደዚህ ነው የዕለት ከዕለት ውሏችን። እንደዚህ ነው እንግዲህ ሚጣ ጋር ተይ ስንባባል ነው የምንለው። እንደዚህ እንደሆነ ያልቃል። ሁለተኛ ስራ ጎበዝ። በነገራችን ላይ ሀገራችን ልብስ ማጠብ ያለን ነበር አይደለ? ያ ረቢ አልሐምዱሊላህ። ስፖርት ነው ማሚ ባባን ተስ አልሽው ያ ሰውዬ ምን አለ? ማሚ ይስሩ ያ ሰውዬ ምን አለ? ያ ሰውዬ የኔ ጉንፋና የኔ ንፍጣም ወየው ምን አለ? ያ ሰውዬ ምን አለ? ሂጂ አለ። ምን አልሽው አንቺ? የት እያልሽ ነው? ኧረ ሂጂ አለ። ምን አለ? ያ ሰውዬ ምን አለ? ሂጂ ሲልሽ ክላ አልሽው ጎበዝ አልሽው። እሺ ጥብጥብ አድርጊ። ኧረ ተይ ባባ ይቆጣል። ተይ በቃ ሽኩር ጠቡ። ቀስ ብላችሁ እንግዲህ በቃ ቻው በላችሁ። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ እና የደወል ምልክቷን እንዳትረሱት። በሉ ደህና ዋሉ። ሽኩር ደግሞ ማለት ነው ሊብ የገባን እየመሰላቸው ጀምሩ ይላሉ። ሊብ እኮ አይደለም፣ ቪዲዮውን በሊብ መልክ እየለቀኩት ነው። እና ሊብ እኮ ገብተን አናውቅም። አንተና እኔ አሁን በመስራት ከጀመርን ወዲህ ሰላም ሲሆን ሁሉ ነገር ሲመቻችልን ነገሮቹ ሲኖር እንገባለን ኢንሻአላህ። እሺ በቃ ሰላም አለይኩም።